ይሄኔ ነው መስመሩን የሚያልፈው። ምክንያቱም ምንም ያህል የዲኤንኤ ዘለላዎችን ቆርጠህ ብትቀጥል፣ ምንም ያህል ገንዘብ፣ ቴክኖሎጂ፣ ኤአይ ብትጠቀም ማንም ሰው እደግመዋለሁ፣ ማንም ሰው አላህ አንድ የወሰደውን ነፍስ መመለስ አይችልም። ክሎን ልትገነባ ትችላለህ፣ ልታዳቅል ትችላለህ፣ የሚጮህ የሚሄድና የሚያድን ገላን ልትፈጥር ትችላለህ። ነገር ግን አንዴ የሄደውን ወደ ነበረበት መመለስ ፈጽሞ አይቻልም። ምክንያቱም ነፍስ ሩህ የምትመጣው ከአላህ ነው። የሄደውን ነገር መልሶ ማምጣት የሚችለው እርሱ ብቻ ነው። ስለዚህ በሌላ ጊዜ ይህን የመሰለ ነገር ስታዩ፣ አስደንጋጭ የሆኑ መግለጫዎችን ስትሰሙ፣ የሞተውን መልሰን አመጣን የሚል አይነት በአግራሞት ዝም ብላችሁ ምላሽ አትስጡ። ቆም ብላችሁ አስቡ። እናም አላህ በቁርአን ላይ ደግሞ ደጋግሞ የነገረንን ነገር አስታውሱ። ህይወት የሚሰጠውም የሚገድለውም አላህ ነው። አንድን ነገር በሻም ጊዜ ሁን ሲለው ይሆናል። ከእርሱ ሌላ የምትጠሯቸው ቢሰበሰቡ እንኳን ዝንብን መፍጠር አይችሉም። ይውስጣችሁ ይቅር። እነዚህ ሁሉ ነገሮች ሰዎች ያላቸው እውቀት ሁሉ ያላቸው ቴክኖሎጂ ሁሉ ይዘው ያለ አላህ ፍቃድ ዝንብ እንኳን መፍጠር አይችሉም። ታዲያ እንዴት ከጠፋ ዘመናትን ያስቆጠረን ፍጥረት ከሞት መልሰን አመጣን ይላሉ? አይችሉም። እነሱም ይህን ያውቁታል። ግን ዋናው የሳሳተ እምነትን ያሰረጹበት መንገድ ነው። ሰዎችን ያታልለው ይህ ምናብ ነው። ይሄ ምናብም እያየለ የሚሄድ ነው። በዚህ ወጥመድ ውስጥ ከመውደቅ አላህ ይጠብቀን። ልባችንን በእውነት ላይ ያጠንክርልን። የዚህ ዓለምን ውሸት እንድናይ ይፍቀድልን። በተለይ በለውጥና በእድገት ስም ተጠቅልሎ የሚመጣውን። ምክንያቱም ይህ ዓለም ጊዜያዊ ነው፣ እውነቱ ዘላለማዊ ነው። የሞቱትን ወደ ህይወት መልሶ ማምጣት የሚችለው አላህ ብቻ ነው።